መሽናት ክልክል ነው፣ ማጨስ ክልክል ነው። አገሩ በሞላ ተሞልቶ በክልክል። የትኛው ነው ስህተት? የቱ ነው ትክክል? የግጥም ዘመናችንን በትክክል የሚያስታውስ ነው። የክልከላ አዋጆች በየቀኑ እየረቀቁ መውጣታቸውን ቀጥለዋል። እነዚህ የክልከላ አዋጆች አንዱ የሆነው ፌስታልን የመጠቀም ክልከላ ተግባራዊ ሊደረግ መሆኑ ተሰምቷል። ይህ ጉዳይ በርካቶችን እያነጋገረ ይገኛል። የሀገሪቱን ወቅታዊ ሁኔታና የማህበረሰቡን ኢኮኖሚ አቅም ያላገናዘቡ የሚባሉ አዋጆች በየጊዜው እየረቀቁ መውጣታቸውን ቀጥለዋል። አሁን ደግሞ እያነጋገረ ያለው የወቅቱ ክልከላ አዋጅ ፌስታልን መጠቀም የሚከለክለው አዋጅ ነው። ከመጪው ጥር ጀምሮ ፌስታል መጠቀም በፍጹም የተከለከለ ይሆናል። ፌስታል ይዞ መገኘትም ከ5,000 እስከ 10,000 ብር ያስቀጣል ተብሏል። አምራቾች በበኩላቸው የተሰጠው የ6 ወር መሸጋገሪያ ጊዜ በቂ አይደለም እያሉ ነው። አካባቢ ጥበቃ ባለስልጣን ግን የተሰጠው መሸጋገሪያ ጊዜ ጥር 23 ስለሚያበቃ ወደ እርምጃ ሄዳለሁ ብለዋል። የኢትዮጵያ የፕላስቲክ ከረጢት መጠቀም ማምረትና ወደ ሀገር ውስጥ ማስገባት በገንዘብና በስርዓት የሚያስቀጣ ድንጋጌ የተካተተበት ረቂቅ አዋጅ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። በአዋጁ መሰረት ፕላስቲክ ከረጢት የተጠቀመ ወይም ለመጠቀም ይዞ የተገኘ ማንኛውም ሰው ከ5,000 እስከ 10,000 ብር በገንዘብ ይቀጣል። በተመሳሳይ ፕላስቲክ ከረጢት ማምረት፣ ወደ ሀገር ውስጥ ማስገባት፣ ለገበያ ማቅረብ፣ መሸጥ ወይም ለንግድ ዓላማ ማከማቸት ከ50,000 እስከ 100,000 ብር ያስቀጣል። ከዚህ በተጨማሪም ከ5 ዓመት በማይበልጥ ጽኑ እስራት እንደሚያስቀጣ አዋጁ ላይ ሰፍሯል። እነዚህን የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት በሚሆንበት ጊዜ ቅጣቱ 3 እጥፍ እንደሚሆን የጸደቀው አዋጅ ያትታል። አዋጁ ማነጋገሩን ቀጥሏል። የክልከላ አዋጆች በየቀኑ እየረቀቁ መውጣታቸውን ቀጥለዋል። እነዚህ አዋጆች ህብረተሰቡ ያልተወያየባቸውና በምክር ያልተሳተፈባቸው በመሆናቸው በርካታ ቅሬታዎችን እያስተናገዱ ይገኛሉ። ክቡራትና ክቡራን በዚህ ጉዳይ ላይ ምን ትላላችሁ? እናንተን አስተያየት በኮሜንት ቦክሱ በኩል አጋሩን፣ ተወያዩበት። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ አድርጉ።